እሺ እንዴት ናችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ነው ያለው። እግዚአብሔር ይመስገን። ክብሩ ይስፋ ለቸሩ መድኃኔዓለም ይችን ጊዜና ይችን ሰዓት ለሰጠኝ። አሁን የመጣሁት ትናንት እኔ ያው ማንም ሰው እንዳለው ድራማን የመሰለኝ እኔ ሲጀመር ድራማን የመሰለኝ እውነት አልመሰለኝም። አሁንም ደግሞ እግዚአብሔር አምላክ ድራማ ያርገው። ሲጀመርም ዶክተሩ ድራማ ነው። ዶክተር ነው እንዴ ብርሃናችንን የሰጠን? ዶክተር ነው እንዴ ይሄንን ውበታችንን የሰጠን? ዶክተር ነው እንዴ እድሜያችንን ቆርጦና ለክቶ የሰጠን? ቸሩ መድኃኔዓለም ነው። የመብርሃን ልጅ ቸሩ መድኃኔዓለም ነውና እህቴ የኔ እናት የኔ ውሃ ምንም ነገር አትፍሪ። እና ደግሞ መሄድ ያለብሽ ስውሯ ነው። መሄድ ያለብሽ ጣርቃነ ማርያም ነው። እሺ ጣርቃነ ማርያም በስተቀር ደግሞ አገርሽ ላይ ሂጂ። አገርሽ ላይ ያለው ማንንም እየመጣ እየተፈወሰ አይደል እንዴ? ይኸው የጦሩ ቀጠና ላይ ያስተናግድሽ ይችላል። ያም የጦር ቀጠና ነው። ወረዲ ያም አማራ ክልል ነው። ያም ይኸው አማራ ክልል ይኸው የጦር ቀጠና ነው። ስለዚህ የኔ ውበት፣ የኔ ድምቀት፣ የኔ ካካታ፣ የኔ ቢጤ ሳቂታ ነሽ። አንቺ ታልከፋሽ ሆድሽን የሆነ ቅርታ ተሌለው እንደ ፈንድሻ ነው የምትፍደቀደቂው። እኔም ባይዘው እንደዛ ነኝና እንደገና ደግሞ ዩቲዩብ ላይ ገብታችሁ እመቤትን ወየው አድርጎት ነው ተመስገን እንኳን አድርጎት ነው አይተን ነው ወየው አይንሽ ጠፍቶ የምትሉ ቸሩ መድኃኔዓለም የተመኛችሁትን እግዚአብሔር አምላክ ወይ የተመኛችሁትን ለእናንተ ያርግላችሁ። ይቺ አንድ ምስኪን የጨውቃ እንደው ስለ መድኃኔዓለም እንደው ስለ ኢየሱስ ክርስቶስ ብላችሁ እንደው ስለፈጠራችሁ እንደው ስለምታምኑት ብላችሁ በሌላም እምነት ያላችሁ በእኛም ያላችሁ እንደው ግን ምን አይነት እምነት ነው የምታስተናግዱት? እንደዚህ አይነት እምነት አለ? ሰውን ግደል በሉ፣ ሰውን አይንህ ይጥፋ እንደዚህ ሆነ እንዴ? ምንም የሀሳብ ልዩነት ሊኖረን ይችላል። የሆነ ነገር ልንጠቃቀስ ልንተቻች እንችላለን። ግን የሆነ ነገር ደረሰብን ሲባል ግን ብንችል ማዘን ነው፣ ባንችል ደግሞ እሰይም ሆነ ተሰይ ውጭ ያለ ስቶፕ ስቶፕ ማረግ ይቻላል። ምላስን እህል እንጂ በዝሙትና ሰውን እንደዚህ ወየው በተለይ ወየው ባደረገው የሚባል ፊደል በጣም የሚዘገንንና የሚቀፍ ነው። እንደኔ አይነቱንስ በሉ። ምክንያቱም ይኸው ልካችሁን ስለምነግራችሁ ዋጋችሁን ስለምሰጣችሁ የመልስ ምት ይች አንድ ምስኪን እንደው ስለ መድኃኔዓለም ምን አረ እሺ ለእናንተ ታዲያ ምንድነው የሚሻላችሁ? እናንተ እንድትደሰቱ እናንተ በቃ ዓለምን እንድትገዙ ምን ማድረግ አለበት አንድ ሰው? እሷ አሁን ምን አረገች? እንደው እስቲ ዓለም ይፍረደው። እሷ አሁን ምን አረገች? እስቲ ምናችሁን የነካቻችሁ? ለምን ሰራሽ? ለምን ኖርሽ? ለምን በለጥሽ? ለምን እውቀት ኖረሽ? የጎጃም ልጅ ናት። ምንም ማድረግ አይቻልም። ጎጃም ውስጥ ስትገቡ እውቀት፣ ጎጃም ውስጥ ስትገቡ ስራ፣ ጎጃም ውስጥ ስትገቡ ጥበብ፣ ጎጃም ውስጥ ስትገቡ ቁም ነገር፣ ቅኔ እኛ እድገታችን እንደዛ ነው። ትምህርታችን እንደዛ ነው። እምንማር ከሆነ ወደ ትምህርት ቤት ገበታ፣ እማንማር ከሆነ ደግሞ ወደ ስራ ገበታ ነው። ገበሬው በግብርናው፣ ከተማው በከተማው። ኦኬ እኛ ባይዘው ከተማችንም ገበሬያችንም አንድ ነው።
አንድ ነው። ከተማ ቤት አለን፣ እርሻታችንን እናርሳለን። ቅንቅን ውልግድግድ ውልክፍክፍ አንወድምኛ። ይሄንን 40 ክንድ ጠፍር ጅኒ ጃንካ ተካክለን ምናምን ነገር ይሄንን ጅኒ ጃንካ ምናምን እየወጣን መዘርጋት አንወድምኛ። አንወድም። ቤታችንን ቁልፍ አድርገን ወደ ስራ ነው። ጎጃም ውስጥ ጨለማና ጨለማ ነው የሚገላግለን። ጨለማዋና ብርሃኗ ተተለያየች፣ ወደ ስራ ነው። በቃ ጨለማዋ ወደ ብርሃን ተቀየረች፣ ወደ ስራ ነው። በቃ 11 ተኩል ላይ አንድ የገበሬ ሚስት አታገኙም ቤት ውስጥ፣ ወደ ስራ ነው። የጎጃም ሴት 11 ሰዓት ተነስታ ምጣድ ትጥዳለች፣ ታነሳዋለች፣ እናቴ ትገልበዋለች፣ ታሰጠዋለች፣ ታግለበልበዋለች። እንጀራዋን ጋግራ ከምራ ሞሰቡ ላይ ቡናዋን ዱቅ አርጋ ሽሮዋን ተክ እያደረገች ነው የምታገኛት። ባሏን ተነስ፣ ልጆቿን ተነሱ ብሉና ወደ ስራ። ያንን ገምደል አድርጋ ታቀርባለች። ያንን ያፍሳሉ። ቡናቸው ጎጃም ውስጥ ቡናችንና ወተታችን ቁርሳችን፣ በቃ ለኛ ማስቲካችን ነው ቡናችንና ወተታችን። ከምግብ በላይ ነው። እኔ ስላደኩበትና ስለ ዘር ምንዝሬ ያልተናገርኩና ያላወራው ስለማላወራ እችላለሁ። እኔ ያደኩበትን መሰረቱን ነው የማወራው። ይሄ ሲወራ አንቺ ጎጣ አባቴ እርግፍ ስለማላወራ እችላለሁ። ያላየሁትን ያልሰማሁትን ስላየሁትና ስለ እድገቴ ነው የማወራ። ስላየሁት ስላስተማረ ቤተሰቤ፣ አገሬ፣ ትውልዴ፣ ቦታዬ። ስለዚህ ይቺ ልጅ ምን ታርገን ነው የምትሉ? ዶክተር የተባልክ ድንጋይ ራስ ደግሞ ዶክተር የተባልክ ድንጋይ ራስ ብሎኬት ራስ እድሜህን ያሳጠው የሷን አይን እንደዚህ ነው ያልክ እድሜህን ባይዘው ዶክተር የለም። ዶክተር ቢኖር ማዲንጎን ይገላል እንዴ? አንድ ዶክተር እንዴት ያን መሰለ ጎምላላ ያን መሰለ ዳይመንድ ወርቃችንን ወንድማችንን ቀንጥሶ ይጣላችሁና ዶክተር የተባላችሁ ይሄ ሁሉ ነፍሰ ጡር በእድሜው ይገባል እንዴ? ነፍሰ ጡር ገብቶ አይወጣም። ራሴን አመመኝ ብሎ ወጣት ገብቶ አይወጣም። ታምራት ደስታን ጎጃሚውን ማዲንጎን ዳይመንዱን ጎንደሬው ቀንጥሳችሁ የጣላችሁ ዶክተር ባናት ተተከኔ ዶክተር ኢትዮጵያ ውስጥ የለም። ምናልባት 1 ሚሊዮን 3 ታሉ ነው። ያም እንደው እንደራስ ማታት ማስታገሻ ካልሆነ በስተቀር ያን ያህል ያውቃሉ ብዬ ነው ቲንክ። ምክንያቱም እኔ ታይፎይድ አሞኝ ሄጄ እኔ ምን እንደሰጠኝና ምን እንደወቀ ለጊዜው በርግጥ አስተክሶልኛል፣ እድኛለሁ። የታይፎይዱ ቆሟል። ራሴን መቆጣጠር በቃ ተጠቅሞ ጮኜ ነበር የሄድኩት። መተንፈስ ሁሉ መቀመጥ ሁሉ አልችልም ነበርና ምን መድኃኒት ምን መርፌ እንደወጋኝ አላቅም። ከዛ በኋላ እግሬ ማበጥ ጀመረ፣ እታች ማለት ነው። ልክ ኩላሊት እንዳለበት እኔ ኩላሊት የለብኝም። እኔ ምንም አይነት በሽታ። ክብር ምስጋና ለመድኃኒዓለም፣ ክብር ለሱ ይሁን፣ ለእናትና ለልጁ። እኔ ጥድት ያልኩ ያራዳ ልጅ የጎጃም ልጅ ነው አባቴ። መድኃኒት ምናምን ጂኒ ጃንክ ራስ ምታት እንኳን አልወጣም። በአመት 3 ቀን ተዋጥኩ ነው ራስ ምታት። መድኃኒት መዋጥ በተፈጥሮ አልወድም። መርፌ መወጋት አልወድም። ግን ወባና ታይፎይድ ደግሞ ተወግቻለሁ። መድኃኒት ውጭ አልዋሽም። ከዛ ውጭ ባናቱ ቢተከል አልወድም። መድኃኒት አልወድም። እንጥል ቶንሲል ነው እንጥል ነገር አሞኝ ሄጄ ቀንም ሙሉ ሰው ተገድቦ መድኃኒት ዋጫ አልውጥም። እንዴት ይውረድልኝ? የመጀመሪያ ሆስፒታል ሲሄድ እኔ ተወልጄ ስታድግ የመጀመሪያ እጅ አንወድም እኛ